ዲያብሎስ ዕፀ በለስ ብሉ አለ እንጂ ቀጥፎ አላጎረሳቸው። ቀጥፎ የበሉት እነሱ ናቸው። እንዴት ሊበሉ ቻሉ ብለን ብንል ልቦናቸው ስለተሸነፈ፣ በፍላጎተኛ ልቦናቸው ድል ስለተነሱ፣ ፈታዊ ልቦናን ገንዘብ አድርገዋልና አዳምና ሔዋን እንደበደሉ ልጆቻቸውም እንዲሁ በደሉ ይላል። ዲያብሎስ እንደ ሰው የሚበላ አይደለም፣ መብል አይፈልግም። ዲያብሎስ እንደ ሰው ዝሙት አይሰራም፣ ዝሙት የሚሰራበት አካል የለውም፣ ወይም ስጋዊ ነገሮች የሉትም። ነገር ግን በልቡ በበደለው በደል ወደ ዘላለም ጨለማ ተጥሏል። ወደኋላ መመልከት ነው። ኤችአይቪን አሳልፋለች፣ ኮቪድን አሳልፋለች። ስንት ጦርነት ግን ድንቅጥ የሚል የለም። አይኑ ብቻ ነው እንጂ የሚቁለጨለጨው፣ ልቡ የሚንበረከክ ግን የለም። የወንዱም የሴቱም የሰባክም የተሰባክም አይኑ ይቁለጨለጫል እንጂ ምንም ልብ ግን አልተሸነፈችም። ጌታ ልቡ ያዘነና የተከዘ አዳምን ያድነው ዘንድ ወደደ። ለምንድን ነው የወደደው? ልቡ ስላዘነ። አጥብቀ ልብህን ጠብቅ የሕይወት መውጫ ከሱ ነውና ይላል። የኤልያብን የመልኩን ውበት አትመልከት፣ ልቡ ጠማማ ነው። ናኩት። እናንተ በኃጢአት አግድም አግድም ትሄዳላችሁ፣ እኔ ደግሞ በመቅሰፍት አግድም አግድም እከተላችኋለሁ። ስለዚህ ጌታችን ሲያስተምር ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና እንዴት እንደሚታይ እኮ ተናገረ። ቅዱስ ጳውሎስ ከረጅም ዘመን በኋላ እስራኤልን እንዲገስጻቸዋል። ወንድሞች ሆይ ምናልባት ያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ እንዳይኖር ተጠንቀቋል። ክፉና የማያምን ልብ ዝም ብለው እየተንጋጉ የሚጋፉ ሰዎችን እናገኛለን። ማርቆስ ወንጌል ምዕራፍ 5 ላይ ዝም ብለው የሚጋፉ አጃቢዎች፣ የምታምነውን የሚያጅቡ አጃቢዎች። በእምነት ጉዞ ላይ አጃቢ መሆን አያስፈልግም፣ አማኒ መሆን ነው የሚያስፈልገው። አምኖ መጠቀም። እግዚአብሔር ቸር እንደሆነ ቀምሳችሁት አምኖ ማጣጣም ነው። እና አቡነ ሳሙኤል ጋር ሲሄድ አንበሳውን እየጋለቡ በአንበሳው ላይ የጸሎት መጽሐፎች ልባቸው ነው። አዲስ ልብና አዲስ መንፈስ እሰጣችኋለሁ፣ የድንጋዩን ልብ ከእናንተ አወጣለሁ፣ እኔም አምላካችሁ ሆናለሁ፣ እናንተም ሕዝብ ትሆኑኛላችሁ አለ። ሲገስጸውም እንኳን ይሄ ተግሳጽ የመጣብኝ ከእግዚአብሔር ነው ብሎ ንስሐም ይገባል። ለእግዚአብሔር እጁን የሚሰጥ የሚያምን ልብ እግዚአብሔር ይፈልጋል። ለሚያገለግሉ ካህናት ቅን ልቦናን ሰጣቸው። ለሚያገለግሉ ካህናት ቅን ልቦናን ሰጣቸው። አያችሁ፣ እግዚአብሔር የሚገለገለው በቅን ልቦና ነው። እመቤታችን የምትገለገለው በቅን ልቦና ነው። ከልብ የተረፈ ነው ሁሉ።